ዛሬ አንድ ሁላችንም ችግር ውስጥ ያለንበት አስገራሚ እውነታ ከነመፍትሄው ነግራችኋለሁ። በዚህ ቪዲዮ መጨረሻ ላይ ለእናንተ ያዘጋጀሁት ሰርፕራይዝም አለኝ። ሰላም የሰማያዊ ዜብራ ስፓ ቤተሰቦች እንደምን አላችሁ? መጀመሪያ ጤንነት ይቀድማልና አንድ መረጃ ላጋራችሁ ወደድኩ። የዓለም የጤና ድርጅት ባወጣው መረጃ መሰረት በዝቅተኛ የጀርባ ህመም በዓለም አቀፍ ደረጃ ከ619 ሚሊዮን በላይ ህዝቦች የተጎዱ ሲሆን በ2050 ደግሞ ቁጥሩ ወደ 843 ሚሊዮን እንደሚያሻቅብ አስቀምጧል። በቅርቡ ባወጣው ሪፖርት እንኳን ብዙ ተቀምጠው የሚሰሩ ወይም ደግሞ ጊዜያቸውን በመቀመጥ የሚያሳልፉ ሰዎች ለጀርባ ህመም እንደሚጋለጡ እንዲሁም ደግሞ መቀመጥን እንዲቀንሱ መክሯል። ጀርባችን ውስብስብ የሆኑ አጥንቶች፣ ጡንቻዎች፣ ዲስኮችና ጅማቶች በአንድ ላይ ሆነው ሰውነታችንን በመደገፍ እንድንንቀሳቀስ የሚያደርጉ ናቸው። የጀርባ ህመም የሚከሰትባቸው ብዙ ምክንያቶች አሉ። ለምሳሌ በውጥረት ወይም በጭንቀት፣ በዲስክ ቀዶ ጥገና፣ በአካል ጉዳት፣ በማጨስ፣ በውፍረት፣ ከክብደት በላይ የሆኑ ሸክሞችን በማንሳት፣ በእድሜ፣ በአካል ብቃት እንቅስቃሴ እጥረትና የመሳሰሉት ናቸው። ዝቅተኛ የጀርባ ህመምን በወቅቱ በመታከም እሱን ተከትለው ከሚመጡ ከዲስክ ከነርቭና ከጡንቻዎች ጋር የተያያዙ ከባባድ በሽታዎችን መከላከል ይቻላል። የጀርባ ህመምን የምንከላከልባቸው ብዙ መንገዶች አሉ። ለምሳሌ ያክል እንቅስቃሴ በማድረግ፣ ክብደትን በመጠበቅ፣ ጭንቀትን በመቀነስ፣ በየቀኑ ቢያንስ ከ6 እስከ 7 ሰዓት በመተኛት፣ በመጨረሻም መታሸት ወይም ደግሞ ዲፕ ማሳጅ በመደረግ እነዚህን የጀርባ ህመም መቀነስ ወይም ደግሞ ማጥፋት ይቻላል ማለት ነው። ጥልቅ የእሽት ህክምና ወይም ደግሞ ዲፕ ማሳጅ ጡንቻዎችን ያዝናናል፣ የደም ዝውውርን ያበረታታል፣ የተዳከሙ ነርቮችን ያነቃቃል፣ የተቆጡ ነርቮችንም ያረጋጋል ማለት ነው። እንዲሁም ሌሎች ብዙ ጥቅሞችም አሉት። እርስዎ ታዲያ ውሎትን አስተውለዋል? ያው ስራ ነውና ተቀምጠው ከዋሉ ለዝቅተኛ የጀርባ ህመም እንዳይጋለጡ በየሳምንቱ ፕሮግራም በማድረግ ኮተቤ የትምህርት ዩኒቨርሲቲ ፊት ለፊት በሚገኘው ሰማያዊ ዜብራ ስፓ በመምጣት በምርጥ ቴራፒስቶቻችን የህክምና ምክር በማግኘት የጀርባ፣ የአንገት፣ የእግር፣ የመገጣጠሚያ ህክምናና ሌሎችም የሞሮኮ ባስና የወይባ ጭስ አገልግሎቶቻችንን በማራኪ መስተንግዶ ያገኛሉ። ወደ ዩቲዩብ ቻናላችን 100 ሰው ሲጋብዙ የመረጡትን አገልግሎት እንዲሁም ደግሞ ልዩ ከሆነ ሽልማት ጋር በነፃ ያገኛሉ። ቤተሰባችን ስለሆኑ ከልብ እናመሰግናለን።